እዚህ ጋር ቤተሰብ እንግዲህ ደህና እንደሆነች ነው ፊት ላይ ማለት ነው፣ እጇ ሳትሰበር ማለት ነው። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናቸው? ሁሉ ሰላም ነው? እኔ እግዚአብሔር ይመስገን ደህና ነኝ። ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ አበረታቱኝ። ዛሬ ይዤላችሁ የመጣሁት ቪዲዮ አንድ ልጅ በተመለከተ ምክንያት የኛን ጥንካሬ በቃ እና ደግሞ ምን ያክል እንኳን ህመማችን በውስጣችን እንደምችል ለቤተሰቦቻችን እንዴት አለመነገራችን ብቻ የሆነ አለ አይደለ እኔ በሷ ነው ሁላ የመዳብ እቃዎች በጣም ጠንካራ መሆናችንን እንኳን ያወቅኩት በሷ ነው። እውነት ለመናገር በዚች ልጅ ምክንያት ነው። እውነት ለመናገር ማለት ነው። ጠንካራነታችንን አውቃለሁ፣ ግን ደግሞ አሁን ሳይሆን ወዴን እንዴት እንደው ባስነ ያለኝና ቤተሰብ እስኪ ለማንኛውም አሁን መጀመሪያ ላይ ያያችኋት ልጅ ናት። እጇን ተሰብራ ነው እንዴት እንደምትሰራ በአንድ እጇ ማለት ነው። አሁን መጀመሪያ ላይ ያያችኋት ያው ቪዲዮ እየሰራይ በደህንነቷ ነው መጀመሪያ ላይ ያሳየኋችሁ ማለት ነው። አሁን ደግሞ እጇን ተሰብራ እንዴት ቪዲዮ እንደምትሰራ እንትን ቤት ውስጥ እቃ እንደምታጥብ፣ ሻወር ቤት እንደምታጸዳ፣ ቤት እንደምትወረውል ማለት ነው። እስኪ እዋት እውነት ለመናገር ማለት በጣም ነው ሆዴን የበላችኝ። እስኪ ቤተሰብ ለማንኛውም የእሷን ቪዲዮ አይተን ተመልሰን እንመጣለን። ይህን ቪዲዮ ስትከታተሉ ላይክ እና ሰብስክራይብ ሼር ማድረጋችሁን አትርሱ። እስኪ አሁን ወደ ቪዲዮ እንሄድ። እቃ እያጠበች ነው በአንድ እጇ። እዚህ ጋር ደግሞ ሻወር ቤት እያጠበች ነው። እጇን እንግዲህ ያው አንግታለች ማለት ነው። ደግሞ አሁን እዚህ ጋር ቤት እየጠረገች ነው በአንድ እጇ። አንድ እጇ ያውና አነጋተችው ነው። ይሄ መጠምዘዝ እንኳን አቅቷታል ጨርቁን ማለት ነው። የኔ እናት የምር አይስደት እግዚአብሔር ጨርሶ ይማርሽ ላለኝ እኔ እውነት በጣም ነው ያሳዘነች ቁም ነገር። ቤተሰብ ተመልሰን መተናል። ቪዲዮ እንዲህ ይሄን ይመስላል። እውነት ለመናገር ምን ያክል ጠንካራ እንደሆነን ውስጥ አየሁት በዚች ልጅ ላይ ማለት ነው። አሁን እኮ ቤተሰቦቻችን እንኳን የሁሉ አደጋ እየደረሰብን ቤተሰቦቻችን ደውለው ሲጠይቁን ደህና ነን ነው የምንለው እንጂ እንደዚህ እኮ እኛ አንልም። እውነት ለመናገር እኔ ምንም እንኳን አደጋ ቢደርስብኝ አልናገርም። ምንም አደጋ ቢደርስብኝ እኔ እንደዚህ ኮኝ ብዬ ለቤተሰቦቼ አልናገርም። እኔ የሚሰማኝ ምንድን ነው ከእኔ ህመም ይልቁ የቤተሰቦቼ ጭንቀት ነው የሚታወሰኝ ማለት ነው። የእናቴ ጭንቀት እና በቃ የአረብ ሀገር ልጅ እንደ ሻማ ቀልጣ ቤተሰቦቿ የምትበራ ናት። ብቻ እግዚአብሔር ሆይ እኔ የምጸልየው እንደዚህ ለፍተን እንደዚህ እንኳ አግረን ለሀገራችን በሰላም አብቅተዋል ህልማችን አሳክተን እንደ ሰው እንኖር ይሆን ብዬ እጸልያለሁ። ብቻ እኔ እንጃ ህልም ሆኖ ነው የሚታየኝ እውነት ለመናገር ማለት ነው። ግን ደግሞ እንደዚህ እንኳ እየሰራን እንደዚህ በቃ ስቅይት እያልን እየሰራን ህመማችን ደብቀን ለቤተሰቦቻችን ደህና ነን ብለን እየሰራን ግን የሚሉን ማለት ነው ቤተሰቦቻችን የሚሉን በቃ ያኔ የሀገር ሰው ማለት ነው እዛ ሆነ ማንም ሰው የሚያቀን የሚሉን ምንድን ነው እዛ ሄደን ሲያውን ምንድን ነው የሚሉት እንኳን በአካል ቀርሶ በስልክ ራሱ የሚሉን ማለት ነው አረብ ሀገር እየነካው ውሃ የሚሉት ነገር አለ። አረብ ሀገርኛ ጎበዝ ጠንካራ በቃ እንቁ ነው ያደረገን። ሁሉ ነገራችን በቃ ልዩ አድርጎ ወርቅ ነው ያደረገን እውነት ለመናገር ማለት ነው። ግን ሰው የሚያስበን እዛ ራሳቸው ያናድዱናል። ራሳቸው የሆነ አላደለ የሚያናድዱ ገንዘብ አሁን ለምሳሌ ከአረብ ሀገር እየሄደች ሴት ገንዘብ ተዛፍ ላይ አፍሳ ተመሬት ለአፍሳ እየመጣ ነው የሚመስላቸው እዛ ማለት ነው። አያውቁትም ኢትዮጵያ ያሉት ግን ያንን እንኳ ገንዘብ ማለት ነው ያኔ እንኳ የሚሉት ምንድን ነው ይቺ ልጅ እኮ የራሷን ህልም አሳክታ ሰርታ ነው ልታሳካን ሄደችው ምናምን የሚል ሰው የለም። የሚሉት ምንድን ነው ስጪ ነው አንቺ ይሄን እስኪ ለዚህኛው የጎደለ መሙላት ታውቃላችሁ።
የጎደለ መሙሊያ ነው የሚያደርጉን። ያን ጊዜ ነቃ ብለን የጎደለ መሙሊያ እንኳ አንሆናችሁም ስንል ወይንም ሰጥተን ለነሱ ቢያጥረን ገንዘባችን ላይ ምንድነው የሚሉት? አረብ ሀገር ሄዳ ለወንድ ብሯን ስትልክ ከርማ፣ ኧረ ወይኔ አረብ ሀገር ሄዳ አብዳ መጣች፣ አይምሮ እኮ አረብ ሀገር ያለ ሴት አይምሮ አይሰራም የሚባል ነገር አለ። ይህንን ሁሉ እንኳ እያሉን ማለት ነው የምናስበው እኛ እዚህ እየተጨነቅን ሁሉን ነገራችንን፣ ህመማችንን፣ ሲቃያችንን፣ የሰው ፊትን ሁሉን በውስጣችን አሽገን ነው የምንሰራው። በውስጣችን አፍነን ነው የምንሰራው። እንደዚህ የምንሆነው እነሱ እንዳይጨነቅ ብለን እና እንደዚህ ህመማችን አፍነን መኖራችን በጣም ነው የሚገርመኝ። ጀግና ሊያስብለን ይገባል ማለት ነው። እና እግዚአብሔር ሆይ ብቻ ከሰው ቤት በሰላም አወጥቶን ለሀገራችን ገብተን ህልማችን አሳክተን ከክፉ ነገር ሁሉ ይጠብቀንና ወደ ሀገራችን ገብተን በሰላም እንድንኖር የራሳችን የሆነ ነገር የራሳችን ህይወት መስረተን እንድንኖር እግዚአብሔር ያግዘን። እውነት ለመናገር እችንም ልጅ እንግዲህ እግዚአብሔር አምላክ ይማራት። እጅም መሰበር ቀላል ነገር አይደለም። በጣም ተጫዋች ልጅ ናት። ሳቂታ፣ ቀልደኛ፣ ብቻ ሁሉ ነገሯ ልዩ ነበረ። አሁን ቲክቶክ ላይ እስኪ እንዳለ ቲክቶክ ላይ ገብታችሁ እዋት። ቲክቶክ እንዳለ ያለው ጨዋታ፣ ቀልድ፣ እንደ ድራማ በቃ የማታደርገው ነገሮች ሁሉ የሆነ በቃ ጀስት ፈታ ያላት ልጅ ነበረኝ። ግን አላደለ አሁን እንደዚህ እጇን አቅፋ ሳያት እንደዚህ እጇ በአንድ እጇ እየሰራ ሳያት የሆነ ውስጤን ነው የነካችን። እውነት ለመናገር ማለት ነው የሁሉ ሳቋ ጠፋ፣ የሁሉ ደስታዋ ጠፋ። እግዚአብሔር ሳቋን፣ ደስታዋን፣ ቀልዷን፣ የድሮን እንዲመልስላት ያግዛት። እውነት ለመናገር መብርሃን ተጎናቷን ትሁን፣ ጨርሳ ተማራት ብዬ እጸልይላታለሁ። እውነት ለመናገር ማለት ነው እመኝላታለሁ የድሮዋን ቀልድ እንድትመልስ ይሆናል አይደለ? በጣም ደስተኛ ስትሆኑ አንዳንዴ በህይወታችሁ ውስጥ የማትወጡት ነገር ይገጥማቸዋል። ያንን ደግሞ በእግዚአብሔር ቸርነት እንድናልፈው ያግዘን ነው የምለው። እና ቤተሰብ እንግዲህ የአረብ ሀገር ሴት ምን ያክል እንኳ ጀግና እንደሆነች እንድታውቁት ነው ይህን ቪዲዮ የሰራሁት ማለት ነው። በአንድ እጇ እየሰራ አንድ እጇን አቅፋ በአንድ እጇ መስራት ማለት ይህን እየሰራች ደግሞ ማለት ነው ለቤተሰብ ነው የምትልከው። ቤተሰቦቿ እንደዚህ ሆና እንኳ አያውቁም። ላኬልኝ ሲሏት እሺ ብላ ያ ደሞዝ መቼም ያው እየሰራች ስለሆነ በአንድ እጇም እየሰራች ስለሆነ ደሞዟ አልተቋረጠም፣ መላክ ነው። እሺ በቃ ብላ ትልካለች። አሞኛል አትልም። ራሷ ቀልጣ እንደ ሻማ ቀልጣ ለቤተሰቦቿ የምትበራ ናት የአረብ ሀገር ሴት፣ እውነት ለመናገር ማለት ነው። እና ቤተሰብ ለአረብ ሀገር ሴት ለምንድን ነው ግን እንደዚህ አብዛኛው ሰው ጥላቻ፣ በደል፣ ሁሉ ነገር የሚያበዛው? እና ቤተሰብ የዛሬው ቪዲዮ ከን ይመስል ነበረ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ ቤተሰብ። እና የአረብ ሀገር ሴት ልትደነቅ እንጂ ልትጣጣር አይገባትም እላለሁ ቤተሰብ። እና ስለነበረን ቆይታ በጣም ነው የማመሰግነው ቤተሰብ። የዛሬው ቪዲዮ ከን ይመስል ነበረ። አመሰግናለሁ ቤተሰብ።